ያገሬ ዙፋን ለባለ ተራ እየተባለ ሁሉም በተራው ሲቀመጥበት ያንኮራፋ ቀስቅሱኝ አለ። ታኙ ለምዶብናል። በየጊዜው እኛም እንቀሰቅሳለን። ይሄ ሁሉ ይሄ ቆለኛ ይሄ ደገኛ ስንቱን ሸኝቶ ስንቱ ሲመጣ ቤቱ አስገብቶ የተቀበለው ጥቁር እንግዳ ሆኖ ታረፈው የበላበትን ወጨት ሰባሪ ሀፍረቱን ያጣ። ግን ጠይቅ መልስ ባይኖርም ጠይቅ። እኔም እጠይቃለሁ። እንተዋወቅ። ምስራቅ እባላለሁ። አዎ ምስራቅ። ጊዜው ነው እንግዲህ። ምን ነው ይሄን አበበች ቢሆን ኖሮ ስሜ ከአንዱ ጋር ልጥፍ ወይ ደግሞ ፍሬዋይ ቢሆን ይሄን ልጥፍ እና ደግሞ እንደ ጊዜው ኮረም ስሜ ልጥፍ። ግን እኔ ምስራቅ ነው ስሜ። እናቴ ናት ያወጣችልኝ። በዚህ 30 ዓመት ውስጥ የሚሆነው ነገር ገብቷታል መሰለኝ። እንግዲህ ከምስራቅ ጋር ማን ይጣላል? አለቀ በቃ። እኔ ምስራቅ ነኝ። ከአቅጣጫ ጋር ማን ይጣላል? ከምስራቅ ጋር ከተጣላ እንግዲህ ከፀሐይ ጋር አብረ መጣላት ነው። ስለዚህ ዝገት እኛም አለቀ። ምስራቅ ስሜን እወደዋለሁ። አባቴ ታዲያ ሲያመሳጥረው ምስራቅ ፀሐይ መውጫ፣ ብርሃነ ዓለም ጨለማ መግለጫ፣ ብርሃን ብርሃነ ሰላም አስተርአየ ኩሎ ዓለም። ሰሜንና ደቡብ ምዕራብ እያሉ ምስራቅ ተመረጠች ንጉሱን ለሚሉ። ንጉሠ ሰማይ ወምድር ከሷ መውጣቱ ክብሯ ከክብር ቢልቅ በፊቱ። ንጉሠ ሰማይ ወምድር ንጉስን ሰጠ በምስራቅ ለምስራቅ የሚመጣው ለሚመጣው የምጡን ጊዜ እያሳጠረ። ግን እኛ ተከዳድተናል፣ ተጨካክነናል። ትላንት እናቴ ብሎ የማለ የት አለ? የተረገዘው ገና ሳይወጣ ስም ይወጣለት ብልጥ ልጅህ የት አለ? የት አለ ልጅህ? የት ነች እናቱ? አቅፈን ሳንስመው ወዴት ቀበርከው ሳንለው አንቱ። እኛማ ምኞት ነበረን። እናት ምጥሽን እርሺ ልጅሽን አንሺ። በደጅሽ ያለው በር ሲመታ ፈጥነሽ ክፈቺ፣ በእምነት ክፈቺ። አሁን ክፈቺ። ይምጣ አሁን ይምጣ በምስራቅ። ቀናው ነገር ከዛ ነውና የሚያንጸባርቅ